ያለቀ ወይስ ግንባታ ላይ ያለ? የትኛውን ትመርጣላችሁ? ምርጫውን ለእናንተ ልተውላችሁና እስቲ እኔ ሁለቱንም ልዩነታቸውንና ጥቅማቸው ምንድነው የሚለው ልንገራችሁና ምርጫው እናንተ ይሆናል ማለት ነው። እንግዲህ በመጀመሪያ ደረጃ ያለቀ ምንድነው ጥቅሙ፣ ልዩነቱስ ካላለቀ ምንድነው የሚለውን ስናይ ያለቀ 100% ወይም ደግሞ 50% ከፍላችሁ ወዲያውኑ የምትረከቡት ወይም ደግሞ ፋይናንሻሊ አሁን ላይ አሪፍ ነን ወይም ደግሞ ቤቱ አስቸኳይ ነው ብላችሁ የምታስቡ ከሆነ የምትፈልጉ ከሆነ ያን የሆኑ የምትረከቡት ቤት ሲሆን ፕሮግረስ ላይ ያለ ደግሞ በፕሮግረስ ሂደት አቅማችሁ ወይም ደግሞ ፋይናንሻሊ የተወሰነ ነው ያለን ብላችሁ የምታስቡ ከሆነ በጊዜ ሂደት እንደ ፕሮግረሱ ያያችሁ ከፍላችሁ የምትጨርሱትና በጊዜ ሂደት የምትረከቡት ነው። ታዲያ ሁለቱንም ምርጫ ለእናንተ ልተውላችሁና ያለቀ ከፈለጋችሁ ሲግናል ድንበራ ሆስፒታል አካባቢ 50% እና 100% ቅድመ ክፍያ እያስከፈልን እየሸጥን እንገኛለን። ያላለቀ ከፈለጋችሁ ደግሞ በ24 ቦሌ እንዲሁም ደግሞ ሾላ አካባቢ ከ15% ቅድመ ክፍያ ጀምሮ በሽያጭ ላይ እንገኛለን። የሁለቱንም ምርጫ ይዛችሁ እንግዲህ የፈለጋችሁትን መጠየቅ ትችላላችሁ። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁ። መልካም ጊዜ